ባኔ የምፈልገው አንቺ ነው። የሚያሳዝነው ደግሞ ሁላችንንም አታገኘንም። እኔ አንቺን እንዴት አንቺ ሳላገኝ እኔ መኖር አልችልም። ነገር ሲጀምሩ ፍጽም እኔ ከዚህ በፊትም የነበረ ስሜት ና እንሂድና እውነቱን ትነግረዋለህ። ነግሬዋለሁ ለሱ። አሁን አንቺ ነሽ መረዳት የከበደሽ። እግዚአብሔርን እኔ እንደ ሽንፈት መሄድ አልፈልግም። ይሄንን መረዳት የከበደሽ አንቺ ነሽ። ና ትነግረዋለህ። እንሂድ ነግሬዋለሁ 10 ጊዜ ልንገረው። አሁን እኮ ነው መናገር ያለብኝ ላንቺ ነው። አንቺ እንድትረጂ ነው ማድረግ ያለብኝ። እኔ መውደዴን እኔ እንዴት ልረዳ እችላለሁ? ላንቺ ስሜት እንዳለኝ አንቺ እንድታቂልኝ ነው የምፈልገው። ሃይሚ እኮ ነኝ ታውቀዋል። ግን ሃይሚ ነሽ። እኔ የምታደርገው ነገር ታውቃለህ። ሃይሚ ባትሆኚ አልወድሽም። ለምንድን ነው ሃይሚ ነኝ? ተሳስተህ እንዳይሆን እንዴ! ለምን እንደዚህ ታደርጋለህ? ለምንድን ነው አንቺ ስምትረሹ? ትላንት ያደረግነውን ነገር ምን አደረግን? ምን አሁን እንዲያደረግን እንደዚህ አላደረግን ብዬ ለምን እስኪናገር ተጠብቀኝ። አልገባኝም። ያ ፕራንክ ሌላ ትርጉም የሚሰጥ ነበር ላንተ? ኖ ፕራንኩ ብቻ አይደለም እና እሺ ሌላ ነገር አደረግን አይደል እንዴ? ከዚህ በላይ ምን ፈለግሽ? ለፕራንክ የዋሸነው ውሸት ለምን ወደ እውነት አምጥተህ ብሩኬ አይምሮ እንዲበከል ለምን ታደርጋለህ? ሌላ ነገር ያደረግን እኮ ነው የሚመስለው። ሌላ ነገር እኛ ፕራንክ ለማድረግ ነው አይደል የተነጋገርነው? ና ተከተለኝ፣ ፍፄ እግዚአብሔርን ተከተለኝ። ና ትነግረዋለህ እውነቱን። እኔ አሁን ላንቺ ነው መናገር። ምንም የተለየ ረዳትም ፍላጎት የለኝም። በቃ ላንቺ ነው መናገር። አንቺ ነሽ ምን ሆነህ ነው ፍፄ? ምን ሆነህ ነው? ጤነኛ እኔ ባንቺ ያበድኩ ነው። ጤነኛ ባንቺ ጤነኛ አይደለሁም። አንቺን ሳገኝ ነው ጤነኛ ልሆን የምችለው። ያማሃል እንዴ አንተ? ለምንድን ነው አንቺ እኔን መረዳት የሚከብድሽ? እንዴት ነው መረዳት? ለምንድን ነው የማትረጂ? ምን ሆነ የሚከብደው እኔን መረዳት? እንዴት ነው መረዳት? ምን አይነት ሰው ነህ ፍፄ? እኔ ላውቅህ አልቻልኩም። በቃ እኔ ባንቺ ነው እንዴ ላውቅህ አልቻልኩም እንዴ? ስለወደድኩሽ ነው እንዴ የሆንኩ ያለው። ተረጂኝ በቃ። እኔ ያንተ ደግሞ መረዳት ብሎ ይቅርሽ ገደል ግባ። ለምን እንደዚህ ታደርጋለህ? ይቆያል እንጂ ትረጂኛለሽ። ይሄ ግልጽ ነው። ስማኝ፣ እኔንም ብሩኬንም ያለንን ጓደኝነት ማጣት ካልፈለግ አሁኑኑ ሳይዘገይ በፍጥነት ሄድና እናስረዳው። ሃይሚ እሱን አጥቼ ካንቺ ጋር ከሆንኩ በቂ ነው።